ይውላ ጀማ ተሰብስቦ አቻ ምንም የዛሬው ዩናይትድ ፈርስት ሃፍ ላይ በጣም ተረጋግተን ጨዋታውን ተቆጣጥረን እየተጫወትን ነበር። ሰከንድ ሃፍ ላይ በ5 ደቂቃ 2 ጎል በ5 ደቂቃ ውስጥ 2 ጎል ገባብን። ማቲያስ ኩኛ የዛሬ ፐርፎርማንስ አፈር የበላ ፐርፎርማንስ፣ ሴሽኮ አፈር የበላ ፐርፎርማንስ። ዳሎ ሲጀመር ዳሎ እየተከፈለ ያለው የኛን ጨጓራ ለመላጥ ነው። ስፔስ ትይዛለህ ወፍ በቃ ዛሬ ፈርስት ሃፍ ጥሩ ነበር። ሰከንድ ሃፍ ላይ ምን እንደነካን አላውቅም። ጦሳችን ኖርማል ነው። ሰው ሜዳ ሄደን ነጥብ ይዘን መተናል ካለንበት አቋም አንፃር ፒስ ኖርማል ነው። አብዩ የለም ቦት ማድረግ እንዳይረሳ ማስተዋወስ ስላለብኝ ነው። ላይክ በደ ተቃጠልኩ ከሽንፈት የማይሻል ነው እኮ ነው እውነት። እየመራን በደቂቃዎች 2 ገባብን። በደቂቃዎች የዛሬን ብቻ ተባበሩኝ ብዬ ነበርኩ። የዛሬን አሸንፉ እውነት። እንዴ ደሞ ሰዓቱ እንዴት ነው ቶሎ የሚያልቀው እንዴ? ይሄን ጨዋታ ማሸነፍ ነበረብን፣ ግዴታ ማሸነፍ ነበረብን። እኔ ማን ልናገር አሁን? በረከትን ራሱ እኮ ምንም ማድረግ አይችልም ዛሬ እውነት፣ ምንም ማድረግ አይችልም እሱ። ካስሽ ምርጥ፣ ማቲያስ ምርጥ። ግን አንዳንድ ያው ብዙ ችግሮች አሉብን እንደነገርኳችሁ፣ ብዙ ዝውውሮች ይፈልጋሉ ዩናይትድ ችግር ለመቀረፍ። ግን ዛሬ ማሸነፍ ነበረብን። ተቃጥያለሁ። ፍሬን የማማው እውነት ይዤ ነበር ያየሁት፣ አልተሳካልኝም። ኖቲንግሃም በሜዳው ገገመብን። ለማንኛውም ዩናይትድ ፋሚሊ አይዞን። እስቲ ለማንኛውም በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ዩናይትድ አቻው ወጥቷል። እንግዲህ ምንም ማድረግ አይቻልም። እሱንም ለአማዳችን የመሰለች ጎል እንጂ በስማም ሊሰጠን ነበር ማለት ነው። ለማንኛውም 3 ተከታታይ ጨዋታ ብናሸንፍም 4ኛውን ግን አቻ ወጥተናል። ወንድማችን ከቻልክ ጸጉርህን ወይ ሹሩባ ምናምን ተሰራ ወይ እንደኔ እንደ በፊቱ አሲዘውና ብቻውን ነገር አድርጎ አይመለከተንም። እየመጣ የሰውዬ ማለት ነው ይህንን ነገር ማያቆም ከሆነ እኔ ዩናይትድ የሚዲያ ጫና አለበት እዛ ላይ መጥቶ ገና ሚዲያው ላይ ይሄ ሰውዬ ነው የተከመረው፣ በረኛችን ተጠየቀ ከጌሙ በፊት ስለዚህ ሰውዬ ሌላ ጫና የሆነበት እየመሰለኝ ነው። እግዚአብሔር አትቆረጥ፣ በቃ አያገባንም፣ አትምጣ ሚዲያ ላይ ሹሩባ ተሰራው ብትፈልግ። አስቡ 3 ተከታታይ ጨዋታ አሸንፎ ስለዚህ ሰውዬ ከተወራ 4ኛ አሸንፎ ማለት ነው ለ5ኛ ቢሆን ምን ያህል ጫና እንደሚሆን ኢማጂን። ኧረ በስመ አብ። እውነቱን እናውራ ከተባለ ይህን ሰውዬ ገና ለገና ጸጉሩን አስቆርጠዋለን ብለን እንጂ ኦቨር ኤክስፔክቴሽን ነው። ላይክ አሁን ከ6 ጨዋታ 13 ነጥብ አሪፍ ነው ከዚህኛው ዩናይትድ ማለት ነው፣ እንደጠበቅነው አይደለም። ግን ይህን ሰውዬ ገና ለገና እናስቆርጣለን ብለን ሲያስጠላ፣ እኔ አስጠላኝ እግዚአብሔር። ኧረ ተው ግን፣ ኧረ በፈጠራችሁ ያ ሰውዬ ጸጉር እናስቆርጥ። ኧረ በፈጠራችሁ ተው። አልተቃጠልኩም፣ በጣም ነው የተናደድኩት ስላችሁ በቃ ከሚባለው በላይ ብቻ የሆነ እስኪ ቀጣይ ደግሞ የሚስተካከል ይሆናል ብለን ተስፋ እናደርጋለን። ኦኬ በቃ ያናዳል፣ ግን ኦኬ ምንም ማድረግ አንችልም። ኳስ ነው። ያ ልጅ በቃ ቀመለ። ይሄ ጸጉርን አልቆረጠም ያለው ቀመለ። እኔ እኮ በ2 ደቂቃ እንዴት ነው 2 ጎል የሚገባ? ኧረ በስመ አብ! ኧረ ዳሉት አቃጠለ። ተረጋግቻለሁ። 1 ሳምንት ሙሉ ከሰኞ እስከ አርብ ጓጉተን ጠብቀን ያደለው ክለቡን ከሰኞ እስከ አርብ እያየ እኛ ጓጉተን ቅዳሜን ጠብቀን ይሄን ነው የምታሳዩን? ኧረ ተው እግዚአብሔር። ፈርስት ሃፍ ጥሩ ሆነን እንዴት ነው በደቂቃ በ2 ደቂቃ ቀቁቂቃ 1 ጎል በደቂቃ የሚለው እኛ ላይ ነው የሰራው እኮ ዛሬ። ምንድነው አማድ እግዚአብሔር ይስጥቅ። አቻ አድርገን ቢያንስ ሰላም ትንሽ እንድንረጋጋ አድርገናል። ሽንፈት ቢሆን ደግሞ አሰቡት እና አንተ ሰውዬ ጸጉርህን የምታደርገውን ነገር አድርግልን። አንተ እንደዚህ መሆኑ ተጫዋቾቻችን ቴንሽን እየሆኑ ያሉት እንዴ በቃ ተላጭ 2ኛ ሆነን ብዬ ተነስቼ ሳልጨርስ 2ኛ ላይ ነን ብዬ በቃ እንዴት ልፎክር እኮ ነበረ። አይኖ ገብቶኛል። ይሄ 3 ጨዋታ ማሸነፍ በኋላ አቻ መውጣት ይደብራል፣ ደስ አይልም። እኔም ደስ ብሎኛል አላችሁ። ግን ደግሞ ምንድነው ምን አለ መሰላችሁ ዛሬ ቴምፖችን ልክ አልነበረም፣ የሆነ ከፍ ዝቅ ሲል ነበር። በተለይ ደግሞ ጨዋታው እነሱ ጎል ካገቡብን በኋላ አንዳቻ ከሆነ ከዛ ደግሞ በትንሽ የቃሊኖስ ደግሞ ሌላ ከሆነ በኋላ ተጫዋቾቹ ድብርብር አሉና ነገሮች ተበላሹ። ከዛ ምንድነው ልክ የኛ ቴምፖ የመጣው አማድ ሲያገባ ነው። ልክ አማድ ሲያገባ ቴምፖ መጣ። ከ85ኛው ደቂቃ በኋላ በጣም ተፋፋመ ጨዋታው። አሪፍ ሙከራ ምናምን ነበር። ግን ደግሞ ምንድነው ሰዓቱ ማልቆ ስለነበር ያ
እንደታሰበው ካምባክ ሊሰራ ተቻለ። ያ ነገር ያናዳል። አያናድም እያልኩ አይደለም፣ ግን ደግሞ የአማድ ጎልም ዛሬ በጣም ነበርሽ ነበረች፣ ደስ ይል ነበር። ከባለፈው ፐርፎርማንስ ዛሬ ትንሽ የሆነ ዝግብ ያለ ነገር አይተናል። ልክ አይደለም አላችሁም፣ ግን ያው ብዙ አይደለም። ብቻ መላችሁ ፈልጌ ነው። ግን ነገ ጠዋት ከ3 ሰዓት ጀምሮ በብሔራዊ ደም ባንክ አዲስ አበባ ባለው ማለት ነው ደም እንሰጣለን። ያው የሚቀራ ያለ ሰው አይመስለኝም ማለት እስካሁን ሰምታችኋል። እኔ ላሳሳችሁ ዛሬ ብዬ ነው። ነገ ጠዋት እዛው እንገናኝ፣ እጠብቃችኋለሁ። ደም መስጠት ማትችሉ ደግሞ ተገኝታችሁ ሰፖርታችንን እናሳይ። የማንቸስተር ደጋፊዎች ነገ ጠዋት ብሔራዊ ደም ባንክ አዲስ አበባ የሚገኘው ማለት ነው ስታዲየም ጠብቃችኋለሁ። እዛው እንገናኝ። ማንቸስተር ዩናይትድ ከተከታታይ 3 የፕሪሚየር ሊግ ድል በኋላ አቻ ለመውጣት ተገዷል። እንግዲህ በዛሬው ጨዋታ ላይ ወደ ኖቲንጋም ፎረስት ሜዳ አምርቶ 2-2 በሆነ ውጤት ነው ማንቸስተር ዩናይትድ መለየት የቻለው። ለማንኛውም ጨዋታውን እስቲ እንዴት እንደነበር እንመልከተው። በመጀመሪያው አጋማሽ በተለይም ኖቲንጋም ፎረስት የመጀመሪያዎቹን ደቂቃዎች የሆነ ሁለቱም ቡድን የተረጋጉ አልነበሩም፣ ግን ኖቲንጋም ደግሞ ወደ ጎል በመድረስ ረገድ የተሻሉ ነበሩ። ሆኖም ግን ማንቸስተር ዩናይትድ በመጀመሪያው አጋማሽ ቅድሚያውን ጎል ማስቆጠር ችለው ምናልባትም በሁለተኛው አጋማሽ ተጨማሪ ጎሎችን ያስቆጥራል ብለን ስንጠብቅ ሁለተኛው አጋማሽ ገና እንደተጀመረ በ2 ደቂቃ በማይሞላ ጊዜ ውስጥ 2 ጎል ተቆጥሮበት 2-1 ወደ መመራት ተመለሰ። ከዛ በኋላ የኋላ የቁርጥ ቀን ልጅ የሆነው እንግዲህ አማድ ዲያሎ በጣም በሚገርም ቮሊ ሁለተኛውን ጎል አስቆጥሮ 80ኛው ደቂቃ አካባቢ ላይ 2-1 ሆነ። ከዛ ምናልባት የአሸናፊውን ግብ ያስቆጥራል የሚል ጥርጣሬ ነበረኝ። ሆኖም ግን ተጨማሪውን ጎል ማስቆጠር አልቻለም ነበር። በዛሬው ጨዋታ ላይ ማንቸስተር ዩናይትድ በጣም ጉራማይሌ የሆነ እንግዲህ ከባለፉት ሳምንታት በጣም የወረደ በአንድ ጨዋታ ውስጥ ራሱ 2-3 አይነት ፐርፎርማንስ ነበር ስንመለከት የነበረው። ለሆኑ ደቂቃዎች የተሻለ እንቅስቃሴ ያሳየናል፣ ለሆኑ ረዘም ላሉ ደቂቃዎች ደግሞ በኖቲንጋም ፎረስት ብልጫ ሲወሰድበት ተመልክተናል። በተለይም ሁለተኛው አጋማሽ 2 ጎል ከተቆጠረበት በኋላ ወደ ጌሙ ለመመለስ በጣም ተቸግሮ ነበር። አማካኝ ክፍል ላይ አሁንም ሰው እንደሚያስፈልገው እያየን ነው። የሆነ ሶሊድ የሆነ ነገር አንመለከትም። ካዚሜሮ በጣም ድንቅ የሆነ ብቃት እያሳየን ነው። ነገር ግን አሁንም ብሩኖ ፈርናንዴዝ የ8 ቁጥር ተጫዋች እንዳልሆነ በተደጋጋሚ እየተመለከትን ነው። በዛ ላይ ደግሞ ዊንግ ባክ በቃ በተለይ በግራ በኩል እኔ ዳሎን ለምን እንደሚያስገባው አላውቅም። ፓትሪክ ዶርጉ የተሻለ ነው ብዬ አስባለሁ። ያው ዳሎ ትንሽ ዲሲፕሊን ሆኖ ወደ መከላከሉ ስለሚያመዝን ነው ብዬ ነው ማምነው። የሚመርጥበት ምክንያት አሰልጣኝ ሩበን አሞሪም ተቀይሮ የገባው ፓትሪክ ዶርጉ በማጥቃቱ ረገድ የተሻለ ነገር ያሳየናል። ግን ደግሞ እሱ ደግሞ ገና መብሰልና ሜንተርሺፕ የሚያስፈልገው ተጫዋች ነው። በአማድ በኩል ደግሞ ጋይ ሲያጠቃ በጣም ግሩም ነው። የአማድና የምቤሞ ሊንካፕ በጣም ጥሩ እንደሆነ በተደጋጋሚ እያየን ነው። ነገር ግን ሲጠቃ ደግሞ ዛሬ ታችቷል። የመጀመሪያ ጎል ሲቆጠርበት አማድ ከጊብስ ዋይት ጋር እንዴት አድርጎ አብሮ ይዝላል እና መከላከሉ ላይ በጣም ጥያቄ የሚያስነሳ ነው። የዊንግ ባኩ በቀኝ በኩል ያለው ዊንግ ባክ በማንቸስተር ዩናይትድ በኩል ለማንኛውም ገና በጣም ተብላልቶ ያልጨረሰ ቡድን እንደሆነ ተመልክተናል ማንቸስተር ዩናይትድ። እናንተ ስለ ዛሬ የማንቸስተር ዩናይትድ አቻ መውጣትና በሜዳ ላይ ስላሳዩት ብቃት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያገሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ከመደብደብ መሮጥ የተሻለ አማራጭ ነው ይላል ደባልቄ አራዳ ልጅ ማለት ነው። ምንድነው አማር ምንም 2-1 ሲመራ የነበረ ቡድን ነው አቻ ያወጣው። ወዳጄ በጣም ስትማረር እያየው ነው። ዘነጋው መሰለኝ 3 ጨዋታ አሸነፈ እንጂ እኮ ማንቸስተር አንድ አሸንፎ የሚሸነፍ ቡድን ነበረ። ተመስገን በል ያራዳ ልጅ 4 ጨዋታ አልተሸነፈም። ቢያንስ እደግመዋለሁ፣ ተመስገን በል። ሌላ ነገር የለውም። አቻ ወጥቷል። 1-0 ሲመራ ቆይቶ በ5 ደቂቃ ውስጥ 2 ጎል ፎረስት ብድግ አለበት። ስፒሪቶ ሳንቶ ሜዳ ውስጥ በምን እንደታዩ አይታወቅም። ቦጋለ መልሶ ልክ ከገባ በኋላ ይበቃኛል አለ። አቤት አማድ ጎል! ዋይ ጎል! ማንቸስተር ዩናይትድ አቻ ወጥቷል። ያራዳ ልጆች 2-1 በሆነ ውጤት አቻ ወጥቷል። ሊያማረር አይገባም። አተማረሩ የማንቸስተር ደጋፊዎች ነው ማለት በጣም ቪዲዮ ስለዘገየው ቪዲዮ አይቼ ነበር የተለቀቁና ሁሉም ብሶት ነው። ሊሆን አይገባም። 3 ጨዋታ ተከታታይ ቁጥሩ መጥቷል እኮ 4ኛውን አቻ ነው፣ አልተሸነፈም። ረፍ የለመደች ጦጣ ጨዋታ ትጮት ያራዳል። ሼር ኮፕ ሊንክ እያረክ የፕላስ ምልክቶ እናንተ ነች። ሐሳብ አስተያየት ኮሜንት ላይ ብናሸንፍም የትም የማይደርስ ቡድን ነው። በእርግጥ እያሸነፉ መማር ይሻላል እንጂ በቃ ይሄ ለአውሮፓ የሚሆን ከ1 እስከ 4 ለመጨረስ የሚወዳደር ቡድን ነው። በከባዱ ተፎካክሮ ማለት ነው ከ1 እስከ 5 ለመውጣት የሚጥር ነው እንጂ በጣም ገና ብዙ የሚቀረን ነገር አለ። ብቻ ያን ዲቴል ማውራት ይከብዳል። አሁን ልገባ ነው ሬዲዮ። ግን ስለ ሌኒዮሮ ፈርስት ሃፍ ያልኳችሁን አያችሁታ። በቃ እንዲህ ነው። ገና ሴንተር ባክ ይቀረናል፣ 2 ሚድፊልድ ይቀረናል፣ ግራ ዊንግ ባክ ይቀረናል። ብቻ ለማንኛውም የሚመቻቿቸው ወተናል። ሰውየው ድሬድ ይሆናል እንጂ ጸጉሩን አይቆረጥም። በቃ የመጣው ይምጣ። ይሄን ጥምረት ደግሞ ይሞክርና ትንሽ ቡድኑን ካሻሻሉ ትንሽ ከፍ ካረገው አላውቅም። ምክንያቱም 2 ቦክሶች ላይ ሾ የተሻለ ኢፌክቲቭ ነው ከነዛ ነጭና ጥቁሮች። እኔ ስማቸውንም አልጠራም እና ግራ ዊንግ ባክ ላይ ሉክ ሾን እንሞክረው። ሊቻ ድሮ በምናውቀው አሁን ሾ በሚሰለፍበት ቦታ ይግባ።
ማዝራይንም ይሞክረው በቃ ከሙከራ ነው የሚገኘውና ሚድፊልድ ላይም ግን ኢነርጂ ብቻ ቡድኑ ለቀጣይ ዓመት ተስፋ እናርገኛም ኔክስት ሲዝን እንሁን እንጂ አሁን ላይ ቻምፒየንስ ሊግ ከገባ በጣም ትልቅ ስኬት ነው። እናንተስ ምን ታስባላችሁ? ፎሎክሽ ማርጋይ ምን አይነት ጌም ነው የተመለከትነው ጋይስ? በጣም የሚገርም ፉክክር የተመለከትንበት ጨዋታ ነበር። በ10ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ የሩበን አሞሪም ማንቸስተር ዩናይትድ ወደ ሲቲ ግራውንድ በማቅናት የሻንዲ አይቹን ኖቲንጋም ፎረስትን በመቅጠም 2-2 በሆነ ውጤት በመለየት ነጥብ ጥሏል። በዚህ ጨዋታ ላይ ማንቸስተር ዩናይትዶች በካዝሜሮ 34ኛው ደቂቃ ላይ በተገኘ ጎል አማካኝነት 1-0 ሲመሩ ከቆዩ በኋላ ኖቲንጋም ፎረስቶች ሁለተኛው አጋማሽ እንደተጀመረ አከታትለው በጊብስ ዋይት እንዲሁም ደግሞ ሶቫና ጎሎች አማካኝነት ማንቸስተር ዩናይትድን 2-1 መምራት ቻሉ። ታዲያ ከዛ በኋላ በድጋሚ ጫና ፈጥሮ መንቀሳቀስ የቻለው ማንቸስተር ዩናይትድ በአማድ ዲያሎ አስደናቂ የሆነች ቮሊ ጎል በማስቆጠር 81ኛው ደቂቃ ላይ 2-1 አድርጎ ጨዋታው በዚህ ውጤት ተጠናቋል። ማንቸስተር ዩናይትዶችም ለ3 ተከታታይ የፕሪሚየር ሊግ ጨዋታዎች ድል ማድረግ የቻሉ ቢሆንም ለአራተኛ ጨዋታ ግን ይህንን ታሪክ መድገም ተስኗቸዋል ማለት ነው። ጸጉሩን አልቆረጥም ያለው የማንቸስተር ዩናይትድ ደጋፊም ሌላ ጨዋታ እንግዲህ ከዜሮ መጀመር እንዳለበት እየተመለከትን እንገኛለን። ግን በጣም ቆንጆ ፉክክር የተመለከትንበት ጨዋታ ነበር። አዝናኝ የሚባል አይነት ጨዋታ ነበረ። ፈርስት ሃፍ ተመጣጣኝ እንቅስቃሴ ነበረ። ሰከንድ ሃፍን በተመሳሳይ ማለት ነው ዩናይትድ ከጎሉ ከተቆጠረበት በኋላ የተሻለ ለመንቀሳቀስ ሞክሮ ነበረ። ነገር ግን 3ቱን ነጥብ ማግኘት ተስኑት ነጥብ ለመጣል ተገዷል። በፕሪሚየር ሊጉ ዩናይትድ አሁን ላይ 17 ነጥቦችም በመያዝተኛ ደረጃ ላይ ለጊዜው ከስሩ ያሉት ቡድኖች እስከሚጫወቱ ድረስ መቀመጥ ችሏል። ለማንኛውም ስለዚህ የሩበን አሞሪም ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። በናና ቤት ስትመዘገቡ እስከ 350 ብር ቦነስ ማግኘት ትችላላችሁ። በናና ቤት መጫወታችሁ እንዳትረሱ።